ሞት ይሄ ነው ታሪከኛው ሰው ምን አለ እንደዚህ ነው ተቀርህ ኖሮ ማግኘት እንደዚህ ነው በትቀር ይሻለኝ ነበር ለምን ፍቅር እንዳይዝሽ ጭንቅላቴን ከምታዞረኝ ያኔ ያምርበትም እያልሽ ነው አያ እንዴ እንደዚህ ያለ ምን ያቅ ነበር በቃ ያ ይሄኛው አውቆ ኩሩ ልቤን ያፈረሰኛው እስካቦኛ ነው ያ ወይኔ በልዚህ ላይ የመለስን የልጅነቱ ፎቶ ያውቃል ማለት ነው አዎ እንዴ ተፖስቶ ነበር እኮ for the longest እኔ ስለማልወደው እኮ አላይም ያ እናረግክ ካላለችም መኩን ቁማር በልቶታል ናይ ነው ትለኛ መለስ ዜናዊ ረዘና ያሳጣው የኢትዮጵያ ፕራይም ሚኒስተር የነበረው ነው ነበር እንዴ እሱን አይደል ያልከኝ እኔ ስለማን ገዳይ መሆኑንና ሀገር አፍራሽ መሆኑን ነው ማለት ጌታው ዞርክበት ደግሞ ኧረ እኔ የደገስኩት እኔ ነኝ ፖለቲካውን እንተውና ወደ ገደለው ስንገባ ኧረ ተው መኩኩታው ወደ ገደለው ስንገባ ምን እንዳሉኝ ታውቃለህ በዚህ ፎቶ ቆይ ከመግደል በፊት ግን ኮፈልግ ይዛ ቀጥላው አቅርበል ታንክ ዩ እና ብላክ ኤንድ ዋይት ነበር ማኛው ለካ 80 አመትሽ ነው አላሉ ብላክ ኤንድ ዋይት እኮ አሁንም አለ እኮ ፋሽን በፊት በእኛ ጊዜ እንኳን ብላክ ኤንድ ዋይት እጅ ስራ ውድ ነበር ከለር ማለት ቆይ የኔንስ ባወጣው ያ ባለፈው ያሳየው ብላክ ኤንድ ዋይት አይደል ያ ከለር ውድ ነበር በዛ ጊዜ በጣም እና ማንንም አይነሳም ከለር የዛሬና አርጎ ቆይ ከለር የገባው በደርግ በወያኔ አይደል አረ ነበረ በፊትም በደርግም ጊዜ ነበረ ኖ ዝም ብሎ የሚቀባ ከለር ነው እንጂ ኮፒውር ከለር የለም አረ ነበር እናንተ ከለር ፎቶ አንተ እርግጠኛ ነኝ ያለ ስላሴን ጊዜ ነው የምትዘግበው አይደለም እያልኩ እኮ ነው ወያኔ ሲገባ ነው የመጣው እያልኩ ነበር እንዴ ከለር የደርግ ጊዜ ነበር እኛ ሰፈር በተለይ ፎቶ ቤቶች በጣም አለ አሁን ራሱ እዚህ ሀገር መጥቷል ምንድነው የሰንሰለት ፕሮዲዩሰሩ ምናምን መስቀሉ ይባላል የሰፈሬ ልጅ ነው በጣም ምርጥ ልጅ እና እነሱ ጋር ነበር ፎቶ ራሱ ምንነሳው I remember እኔ ፎቶ ታረቀኝ ነበር ምንነሳው እዛ ታረቃ መታረቅ አለበት አንተ እውነት ነው አወቀው ቦታውን ኧረ አላርፈው ማን ነው ታረቀው እንትን ነው አውቶቡስ ተራፍለ ጅጅጋለ ክፍለ ሀገር አውቶቡስ ተራፍለ ምን ነካ እዛ ድረስ ሄጃውን ፎቶ ልነሳ አይ እኔ እዛ አካባቢ ነበርኩኛ ኦኬ አንተ ነህ ነበርኩኛ ነበርን እንደዛ ምን ዋጋ አለው በዛ ጋር መጀመሪያ ቴሌቪዥኑ ደስ የሚለኝ ግን በጫማ ጥፊ በቦክስ በቴስታ ብለው የሚሰራ ቲቪ ነበር እኮ በእኛ ጊዜ አሁን እኮ የአሁኑ ቲቪ እፍ ስትለው በቃ ይፈረካከሳል ልዩነት ትጠላለህ አስወር ነው ማለት የበፊቱ በጣም በሚገርም ሁኔታ ታየዋለህ የአሁኑ ግን እፍ ስትለው ራሱ ገደል ይገባል እንትን የዮዳብ ነበር አሪፍ ከምን እንደሆነ አላውቅም ቶሮንቶ እንዴን ከምን እንደሆነ አላውቅም እግዚአብሔርን አንድ ቲቪ ምን እንደሆነ አናውቅም ተዘጋገተ በቃ አያሳይም ምንም ነገር ምንም አልሆነ ከመሬት ተነስቶ ከዛ ተጣለ ምን ታደርገዋለህ በቦክስ በጫማ ጥፊ ተብሎ ታዲያ ቀላል የድሮ ቲቪማ ምን አሉ መሰለህ in America ያሉትን ልንገር በህይወት የማይዘረፈው ነገር ሌባ ገብቶ ቴሌቪዥን ነበር በፊት ለምን መያዝ አይቻልም ከባድ ነው ቁም ሳጥን አለው አይደል ራሱ መያዣው ቲቪው ከብደቱ ራሱ ካዝና ነው በለኝ እና የድሮ ቲቪ ማንም አይወስድብህም ነበር ከባድ ስለሆነ
ቲቪ ተሰረኩ የሚል አታገኝም። አሁን ግን ነፍሴ ቲቪዋን አንጠልጥለ ትሄዳል። እፍናታ ያው ነው እፍናት ያው ነው እናቱ ያ እንዴ ለውጥ አለ በጣም እዚህ እንዴ በቅርብ እንኳን እኮ በጣም ፍጥነቱ የሚገርም እኮ ነው እንዴ ቀላል አሁን ያለው ለውጥ ፍጥነት እንዴ 4 አይነት ቲቪ ቀይር ያለው ቤት ውስጥ የሱ እኮ ነው ግራ የሚያጋባ 4ቱም አለ የት ነው እዚህ 4ቱም አለ በቃ ፍጥነቱ ማለት ነው ገና አንዱ ሳይበላሽ ሌላ አይነት ይመጣል ሌላ አንዱ ሳይ ሌላ አይነት ተበላሽቶ አይደለም አይ እዚህ ደስ ይልሻል ቲቪ እንዴት እዚህ ሀገር ደግሞ ርካሽም ነው ሪዝነብል ያ ሪዝነብል ነው በስንት ጊዜ ነው የምትቀይረው ቲቪ ኖ ምን መሰለሽ አሁን ብላክ ፍራይዴ ሲሄድ ርካሽ ሆኖ ያወራል ገዛዋለሁ ከዚህ ሄዳለ ግን ብላክ ፍራይዴ በጣም እኮ ነው የሚያስጠላው ብላክ ፍራይዴ አይደል እኔ ካፍለኝ ማለት ነው ድሮ ተሰልፈን ለሊት ነበር በፊት ምን መሰለሽ ባህል ነው እዚህ ደስ ይላል ውጪ ላይ አብረሽ ሆነሽ ቲቪ ያየሽ ምናምን ዱቅ ብለሽ እንትን የምትይው ያ አሪፍ ጊዜ ትዝታውን ልንገራችሁ መጀመሪያ ሃውስ እንደገዛው ማለት ነው የዛን ጊዜ በቃ ብላክ ፍራይዴ በጣም ሀት የነበረበት ነውና ምንድነው ስላቸው 6 ፒኤም አይደለም 6 ፒኤም በዛ ሀገር ያው 12 ሚድናይት ሄደ መሰለፍ አለባችሁ ጠዋት 6 ላይ ነው የሚከፈተው እሄዳለሁ ሰው ተሰልፏል የምር እና በቃ የሀገር ቤት የዳቦ ወረፋ ትዝ አለኝ ልጅ ሆነን ምንሰልፍ ዳቦ ተሰልፋል ለሊት ተሰልፈ ምናምን አድረስ ጠዋት ገዛበታል ቴሌቪዥን እና ምድር ገዛው ፍሪጅ ገዛው እና ግን ለሊት ሙሉ ሰልፍ ላይ ብቻ አሁን እንደዛ አይደለም ሰው ብሮኮ ነው በቃ ባዶ ነበር ዲሲርማ ሃፒ ቴንክ ዩ ኦንላይን ብዙ ነገር ስለሚያገኝ ነው ሰው እንደ በፊቱ አሁን ሰው አይደለም ብላክ ፍራይዴ እንደድሮ ያ አሁንማ ኢኮኖሚም ሾቋላ የለም ያ አሁን እያንዳንዱ ምን አለ ኢኮኖሚውም ሳይሆን አሁን ቲቪ ብትል ምንም ፕራይስ ልዩነት ያለው ብላክ ፍራይዴ ብለው በፊት እንትን የሚሉ ብዙ አይነት ኦፕሽኖች አልነበሩ እና ቋጥረው መጨረሻ ላይ ያጋ እንትን ያሉ ነበር አሁን ግን በጣም አሪፍ አሁን ምንም ሰው እንደዚህ አይጋደልልህ ሰው ባኗል አሁን መቼም ከዚህ በኋላ ብላክ ፍራይዴ የሚባል ባህል የለም ብላክ ፍራይዴ ለማቀርቡ እናኩ አይ እንትን ባህሉም አለ እኮ ማግኘት ግን ሰውን የማይገዛው ይመስለኝ እንጂ ቃርካሽ ያ በቃ ይቀንሳሉ አጋኮ ግን ያው